ጀነት ውስጥም ልታጫቸው ልታጣቸው ማትፈልጋቸው እነዛ የተመቱ ጓደኞች አሉ አይደል? እስኪ እዚህ ታች ሜንሽን አድርጋቸውና ይሄን ቪዲዮ ተመልከት። እቺን አድካሚ ህይወት ተስፋ ሳንቆርጥ እንድንታገላት ብርታት ከሚሆኑን አካላት ዋናኞቹና ደምቀው የሚታዩት ህይወታችን ላይ ጓደኞች ናቸው። እስኪ እቺን ቪዲዮ ተመልክተን ادنو مني لا تدعني يا أخي يا شقيق ጓደኛ ማለት አንተ ላይ ህይወትክ ላይ ቤተሰብክ ሆነ ትዳርህ ሆነ ልጆችህ ሆነ ማንም አካል ደፍሮ ሊያደርግህ የማይችለውን ነገር ምንም ሳይፈራ በድፍረት አንተን የሚናገር አንተን እንደፈለገ ሊያደርግህ የሚችል ግን ከልቡ እውነተኛ ፍቅር ያለው አላህ በህይወት ላይ ጠብ የሚያደርገው መልካም ሰው ነው። ይህንንም አስመልክቶ እዚህ ዱንያ ላይ ብቻ አይደለም ጓደኝነት እስከ አኺራም የሚዘልቅ መሆኑን አንድ የቁርአን አያ ላይ ሐሰን አልበስሪ እንዲህ ሲሉ ያብራራሉ። ቂያም ቀን የጀነት ሰዎች ጀነት ከገቡ የጀሃነም ሰዎች ጀሃነም ከገቡ በኋላ ሁለት በደግ ነገር ላይ የተዋወቁ የነበሩ ጓደኛ ማቾች አንዱ ጀነት ገብቶ ጓደኛውን ያጣዋል። ያ ዱንያ ላይ ያገኘው የነበረው አብሮት የነበረውን ጓደኛ ሲያጣው ወዲህ ይላል ፈልጎት ሲያጣው ጀነት ውስጥ ያ ረቢ አላህን ይጠራዋል። ጓደኛዬ የነበረ ዱንያ ላይ አብሮኝ የነበረ አሁን እዚህ ጀነት ውስጥ አጣሁት። ያ ረቢ ደስታዬ ላ ተክተሚሉ ለዘቲ ኢላ ቢውጁድ ሰዲቂ ፉላን ይላል። ያ ረቢ ጌታዬ ደስታዬ እከሌ የሚባለው ጓደኛዬ እዚህ እስካላገኘሁት አጠገቤ እስካላገኘሁት ድረስ ደስታዬ አይሟላም ይላል። አላህም ለዚህ ባሪያው ደስታ ሲል በወንጀሎቹ ምክንያት ከሽርክ ውጭ በወንጀሎቹ ምክንያት ጀሃነም ውስጥ የተገኘውን ጓደኛውን ከጀሃነም ሄዶ አውጥቶት ወደ ጀነት ያመጣለታል። የዛ ሰዓት ነው ካፊሮች በምን ምክንያት ነው ማን ነው እንዴት ነው ማን አማላጅ ሻፊዕ ሆኖለት ነው ወደ ጀነት የሚሄደው ብለው ሲደናበሩ ጓደኛው ነው ዱንያ ላይ ያሉ አብሮት በመልካም ያሳልፍ የነበረው ጓደኛው ነው። ይሄ ትንሽ ነገር ጎሎት እዛ ነበር ያኛው ደስታዬ ያለሱ አይሞላም ብሎ ሸፋ ሆኖ የወሰደው እሱ ነው ሲሉ የዛን ሰዓት ነው ካፊሮች እንዲህ ይላሉ አሉ ሐሰን አልበስሪ فما لنا من شافعين ولا صديق حميم ረንዶ ለኛስ አማላጅ የሚሆነን የለም ወይ የልብ ጓደኛስ አልነበረንም ወይ የለንም ወይ ይላሉ። ጓደኞቻችንን እንምረጥ። የህይወት ጣፋጭ ጊዜን እንድናሳልፍ ምክንያት ከሆኑን ጀነትም ላይ አብረን እንድንሰበሰብ ምክንያት እንሆናቸው ይሆናልና ወይ እነሱ የሆኑን ይሆናልና መልካም ጓደኛ ይኖረን።